የድምፃዊ ቴዲ አፍሮ ጉዳይ መነጋገሪያ ሆኗል። በዙሪያው ያሉ አጋዦቹ እንደታሰሩ ሰምተናል። የፌዴራል ፖሊስ ባያረጋግጥም ቃል አቀባይዋ ተይዛለች፣ ነግራችኋለሁ። ምክትል ማናጀሩ ተይዟል፣ እሱን ነግራችኋለሁ። ነገ ከነገ ወዲያ ቴዲ አፍሮም ሊታሰር ይችላል፣ ሊያዝ ይችላል የሚሉ ድምፆች እየበረከቱ ነው። ለመሆኑ ቴዲ አፍሮ የሚታሰረው ለምንድን ነው? መታሰር አለበት የምትሉ ካላችሁ ለምንድን ነው የሚታሰረው? ሁለት አይነት ድምፆች ናቸው ዛሬ ስንከባለሉ ያሉት። አንዳንዶቹ መታሰር አለበት ይላሉ፣ አንዳንዶቹ መታሰር የለበትም ይላሉ። መታሰር አለበት የምትሉ አላችሁ፣ መያዝ አለበት ቴዲ አፍሮ ወንጀል ሰርቷል የምትሉ አላችሁ። ኖ ኖ ኖ አላችሁ። የስ የሚል አለ፣ አዎ የሚል አለ። ኦኬ የስ የምትሉ በምክንያት መከራከሪያ ነጥቦቻችሁን ይዛችሁ ትጠብቃላችሁ። መታሰር የለበትም ምን አደረገ ምትሉ፣ መታሰር የለበትም እንዴ ምን ማለት ነው ምትሉ ብዙዎቻችሁ መታሰር የለበትም ትላላችሁ። መታሰር አለበት ለምትሉና የለበትም ለምትሉ ለእናንተ እድል ሰጣለሁ። መታሰር አለበት የምትሉ ቴዲ አፍሮ የትኛውን ህግ ጣሰ? ምንድን ነው የሰራው ወንጀል? አንድ ሰው በጸጥታ አካላቶች ወይም በፖሊስ ቁጥጥር ስር ዋለ የሚባለው ህግን ሲተላለፍ ነው አይደል? ወንጀል ማለት ህግ ሲተላለፍ ነው አይደል? የህግ ሰዎች አግዙኝ። ወይም ደግሞ ህግ ባይተላለፍም ወንጀል ሰርቷል ተብሎ ሲጠረጠር አይደል? ቴዲ አፍሮ ምንድን ነው ያደረገው?